ድንግልና ከመስጠት ጀርባ ከእያንዳንዱ ሰው አገባሻለሁ እሞትልሻለሁ ምናምን የሚል ትልቅ ተስፋ ነበር። እውነቴን ነው። ቅድመ ሁኔታው በቃ አገባሻለሁ ነው። ከዛ ያረጉና በትንትናቸው ይወጣል። እውነቴን ነው። ቆይ ቢቀርስ ባይገባ ሰው እንዴት አገባሻለሁ ስላላችሁ ብቻ ታረጋላችሁ? ለተዋል በዛም እንዴ ቆይ ባይገባ ቢቀር ምንድነው ነገሩ? ይሄ ሰላም የሆነ ህዝብ እንዴት ነው ሳይገባ? ችግር የለውም። ቆይ እኔ ቆይ ምኑ ይወራል? እያወቃችሁ እኮ እናንተ እኮ ታውቁታላችሁ። ብትንትናችሁ እንደሚወጣ እህትሽ ትላንትና ብላ ምንም ነገር ያላዘይ ዛሬ አንቺ ድጋሚ ትሄዳላችሁ እና ከዚህ በላይ እያወቁ ማጥፋት አለ እንዴ? ከዛ በኋላ ደግሞ ድጋሚ እንዲህ አለኝም አምኛው ነበረ ምናምን ብላ ታለቅስና ከዛ ቀጣይ ጓደኛዋ ደግሞ በቃ እናንተ እኮ ታውቃላችሁ። እውነቴን ነው። ትናንትና አንዲት እህታችሁ እንዲሆና ዛሬ እናንተ ትደግሙታላችሁ። ዛሬ እናንተ እንዲህ ብላችሁ የነገ እህታችሁ ደግሞ አታውቅም እና ይሄ ደግሞ የሰው እጅ አለበት እየተዋላ በእውነቴን ነው። ተው በቃ ይቀር ወላ አታግቡ። እውነቴን ነው። ረክሳችሁ ተዋርዳችሁ ኑሯችሁ አስጠልቶ ህይወት ተስፋ አጥታችሁ ከምትኖሩ ባይገባስ ቢቀር ብትኖሩ ዝም ብላችሁ ምንድነው? እውነቴን ነው። ክብራችሁን ይዛችሁ ከፈጣሪ ጋር አምላክ እያላችሁ እሱ ጋር ኑሩ። የሚያዋጣችሁ ይሄ ነው።